ታውቃለህ አይደል? አንቺን ወሳኝ ማን ያደረገው? ሽማግሌ ልልክ ነው። እርግጠኛ ነሽ አይደል? አዎ እንደዛ ነው። ግዴታ ከኔ ጋር መሆን አለበት? ሁሉን ነገር ጊዜ ይፈታል። አልተጋባንም እኮ። አልገባኝም ለማለት? አዎ አልገባኝም ቤኪ። እምዬ በጣም ናፍቃኛለች። ጉዳዩን ጨርሽልኝ። አንቺን አይመለከትሽም። በማያገባሽ ነገር አትግቢ። እናንተ ልጆች ከማውጣትሽ በፊት ላረጋግጥ። በቤት ሂጂ ምን ልትለኝ ይሆን ብዬ መጨናነቅ አለብኝ? የለበትም ባውሬ። እኔ ካወቅኳት ቀን ጀምሮ በቃ እንደዚሁ ናት። ዝጊ ደግሞ ታወራለች። ብቻ ሸቤ ገብቶ እንደው በማያገባ አትግባ። ያን ዳክተር በለኝ እኮ ማን ነው? ፍቅር ምን እያደረግሽ ነው? እማዬ ሮማን ሌባ ናት። ምን? ምንድነው እሱ? አየሽ ሩታ፣ ልብስሽን የወሰደችው እሷ ናት። ደግሞ የኔ ልብስ የለም። አልገባኝም። ሮማን የሁላችንን ልብስ እያወጣች እየለበሰች ነው። አታደርገው። በአይናችሁ እያያችሁ እኮ ነው። እማዬ የሩታንም ሹራብ፣ ሌሎችም ልብሶችን መኝታ ክፍል አግኝቻለሁ። አረ እኔ ሌባ አይደለሁም። ፍቅር አፍሽን ዝጊ ሮማን። ሁሉንም እያየን ነው የምትሰሪውን ስራ። አሁኑኑ ከዚህ ውጪ። ፍቅር ተረጋጊ። አንቺን ወሳኝ ማን ያደረገው? ሮማን ለምንድነው ፍቅር እንደዚህ የምትልሽ? መኝታ ቤት የሩታ ልብስ ስላገኘች ነው እንደዚህ የምትሆነው። የሩታ ልብስ አንቺ ጋር ምን ይሰራል? ሮማን ማሚ እኔ ነኝ ልብሱን ለሮሚ ሰጠዋት። ምን? አዎ ለሮሚ ብዙ ልብሶችን ሰጥቻታለሁ ማሚ። አሁን ሹራቡ ጠፍቶብኛል እያልሽ አልነበር እንዴ? አዎ ግን ደግሞ ለእሷ እንደሰጠዋት ረስቼው ነው። በይ ፍቅር ሮማንን ይቅርታ ቢያት። ከዚህ በኋላ ስታስጨንቀት እንዳላይሽ። ኧረ ነው ሩታ? አዎ ነው። ግን ሩታዬ ይሄንን ልብስ ብዙም አልወደድኩትም። እንኪ አንቺ ልበሽ። የማለብሽ ከሆነማ ችግር የለውም። አስመሳዮች። ሙዲያሽ ነው እንዴ? የት ነው ሆስፒታል? ዳይመንድ ትንሽ ራቅ ይላል። ሌላ ቦታ ከሆነ ግን የምትወስጂ ማለት ነው ቆዳሽን ገፍፌ ቢጥቢጣ ነው የምነሰንስበት። ምን ነው ፈራህ እንዴ ዳይመንድ? አንቺ ዱቄት፣ እኔ ዳይመንድ ነው የምፈራ እኮ። በቃ ካልፈራህ አዝም ብለህ ለምን ታወራለህ? ታወራለህ ምናምን ትያለሽ እንዴ? ሲጀመር እኔ ወድሽ እናትሽ የታመሙ አይመስልም። እውነቱን ንገሪኝ። ቆይ የት ነው የምትወስጂ? ዳይመንድ አትጠራጠር። በቃ ወደ ግቢ ነው የምንሄደው። ነው ሰማኝ ቤት እንዴ? እሺ ከዳይመንድ ጋር እየመጣሁ ነው። ተዘጋጅተህ ተጠብቀኝ። እባክህ ዝም ብለህ አትጨቃጨቅ። ዳይመንድ ስንት ብር እንደሚያስገኝልን ታውቃለህ አይደል? ምንድነው ደግሞ እሱ? ባህር ዛፍ እያየሽ ምንድነው ብለሽ ጠይቂኛለሽ? ሙዝ ነው እውነት? ዳይመንድ እናቴ ልትጠይቃት ስለሆነ በጣም ነው የምሰግነው። ወዲሽ እኔ እናትሽን ለመጠየቅ ፈልጌያለሁ ስላላመንኩሽ። ቢሆንም ግን እናትሽ ከታመሙ ተፍ ተፍ ብለን እናድናቸዋለን። ኳሽሽ ግን ይኸውልሽ እጋጭሻለሁ። መጥፎ ግጭት ነው የምታጭሽ። በቃቸው። እሺ እኔ ፍቅር ዴም ወይ ምንድነው እሱ? ምንም በቃ ተው እንዴ? በቃ ተውኩት ማለት በቃ ተውኩት። ተው አይደል? እኔም ካልገባኝ በቃ ተውኩት የሚለው ቃል ነው። ምንድነው በቃ ተውኩት ማለት? ዴቭ አታስጨንቀኝ። በቃ ረሷት። እስቲ አስታውሽ፣ ምንድነው የረሳሽው? አንተ ደግሞ ድርቅ ካልክ አትመለስም አይደል? ይኸውልሽ አንቺም ይሄን ድርቀትሽን ካልተውሽ መቼም አልሰማሽም። እሺ በቃ እሺ፣ እደውልልሃለሁ። ለሊ ቤት ናት? አዎ ውስጥ ነች አይደል? ምን ነው አገቡ እንዴ? እሺ በቃ እኔ ልግባ። ቻው። ምንድነው እንዴ? ቅድም የሆነ ነገር ልነግርኝ ነበር። እሱን ሳትናገሪ ደግሞ መሄዳችሁ። ወይ ዴቭ ደግሞ ዝም ብሎ ነው። ምን ብለህ ነግረው ነበር? ቆይ ምን ተባብላችሁ? የሆነ
ነገር ልትለኝ ፈልጋ ተወች። ቆይሽ በቤት ሂጂ ምን ልትለኝ ይሆን ብዬ መጨናነቅ አለብኝ? የለበትም ባቡሬ እውነቱን እኮ ነው። ንገሪው እንጂ ሰማሻ? አንተም ተጨመርክ። በልበል እኔ የለሁበትም። ጓደኛዋ ከመጣች ድራሻችንን ነው የምታጠፋው። እሺ ግን ሌላ ቀን ትነግሪኛለሽ። እሺ መቼም ነው ማረሳልሽ። እሺ በቃቸው። ስማ ፍቅራችሁ ደግሞ ይሄን ሰሞን እንዴት ነው? አሁን ጥሩ ላይ ነው። አደይ ትንሽ ነገሮችን ለመድፈር ትፈራለች። እንዴ ሴት አይደለች እንዴ ታዲያ? በብዙ ነገር እኮ ብትረጋጋ ይመረጣል። እሱማ ልክ ነህ፣ ግን ትንሽ አደይ ይበዛል። ያው የመጀመሪያው ስለሆነ እኮ ይሆናል። አንተ አትጨነቅ፣ ሁሉ ነገር ይስተካከላል። እሺ ይስተካከላል ብዬ ተስፋ አድርጋለሁ። በደንብ ሁሉም ይስተካከላል። ግን አንተ ትንሽ እየዘገየ መሰለኝ ነው። እንዴት? አደይን ከልብ ታፈቅራታለህ እንዴ? ይሄ ምን ጥያቄ አለው? በጣም እኮ ነው የምወዳት። እና ታዲያ ምን ትጠብቃለህ? በቃ አግባት። ጨላ እንደው አንቺ የሚያሳስብሽ አይመስለኝም። እሱማ እኮ ችግር የለውም። ግን አደይ ቀለል ያለ ነገር አትፈልግም። እናቷ ጋር ሽማግሌ ልኬ እናቷ ፈቃደኛ እንድትሆን ትፈልጋለች። አንተ ሰውዬ እየቀለድክ ነው እንዴ? ኢትዮጵያዊ ሴት እኮ ነው እያገባ ያለው። እና ቢሆንስ? ቆይ እዛ ከፋሚሊዎቹ ጋር ስንት ጊዜ ነው የቆየው? ብዙ አመታት እዛ ነው የኖርኩት። አየህ፣ ለዛ ነው በቃ። ምኑ? አደይ ጋር እኮ ታዲያ ሽማግሌ መላኩ መጥፎ ነገር አይደለም። ማንኛውም ወንድ ሊያገባት የሚፈልጋትን ሴት ሽማግሌ ልኮ ነው የሚያገባት። ደግሞ ለአደይ እንኳን ሽማግሌ ሌላ ነገር ስታረግላት። እየቀለድክብኝ? የምሬን ነው እንጂ። ስለዚህ እሺ ምንድነው ማድረግ ያለብኝ ባቡሬ? እስኪ ነገር የምታውቀው ነገር ካለ። አደይ እኔ ደስተኛ እንድትሆን እፈልጋለሁ። እሷ ግን እኔ በማደርጋቸው ነገሮች ምንም ደስተኛ ልትሆን አልቻለችም። አታስብ፣ ግን መጀመሪያ አደይ የሚያስደስታትን ነገር ማወቅ ይኖርብሃል። እንዲሁም ያስከፋትንም ነገር ብታውቅ አሪፍ ነው። እሺ ባቡሬ ገብቶኛል። እንዴ ታዲያ ወዴት ነው? እንዴ ልጠይቃት ነው። አይዲፍ ቆይ ምንድነው የሚያስቀው? አሁን የሚያስደስታትን ነገርና የሚያስከፋትን ነገር ማወቅ አለባት እና ቆይ ልጠይቃት ነው? አይዲፍ ሴት ልጅ እኮ ደስተኛ ነኝ ትላለች እንጂ እንደዚህ ነው እንደዛ ነው ብለህ ትነግረኛለች ብለህ እንዳታስብ። ኦኬ ገብቶኛል። እኔ ራሴ መረዳት አለብኝ ማለት ነው። አዎ ከፈለክ ደግሞ እኔም አግዛለሁ። አንተ ደግሞ እንዴት ነው የምታግዘኝ? በብዙ ነገር አግዛለሁ ዲፍ። ለሊም ደግሞ ታግዘናለች። አታስብ፣ ተባብረን አደይን ደስተኛ እናደርጋታለን። አመሰግናለሁ። ኧረ በምስጋና ብቻማ አልፋታም። ግድ የለም እንዳታስብ። ወይ በጣም ነው የማመሰግነው። እሺ ግዴታዬ ነው ሮሚ፣ እንደዛ ማድረግ ነበረብኝ። ማድረግ ያለብኝ እና ያደረኩት። አታስቢ አንቺ። ደግሞ ሹራቡን አላየሁትም ነበረ። ፍቅር ነች እንደ ድንገት መታ ይዛኝ ወጣችሁ። አውቃ ነው እሷ። ታያት። አንቺ እኮ ሹራቡን እኔ ነኝ የሰጧት። ባትኖር ዛሬ ጉዴ ነበር የሚፈላው። የፍቅር ነገር መች ጠፋኝ ሮሚ። ሆን ብላ ነው እኮ ያደረገችው። አንቺ ግን ለሌላ ጊዜ ተጠንቀቂ እሺ? እሺ በጣም ደፍተናላችሁ። ምን ላድርግ ሩታዬ፣ ሰሞኑን እኮ የቀን ስራው ጊዜን በልቶብኝ ለዛ ነው ቤት ማለት ነው። ከሆነ ጥሩ። እሺ ሩታዬ፣ ወይ እቺን ብር ለምዬ ታስገቢልኛለሽ? እሺ በቃ አካውንታቸውን ስጠኝ። እምዬ ምን አካውንት አላት ብለሽ ነው? በብርሃኔ ታስገቢልኛለሽ? ግን እኮ ይሄ ብር። አዎ 2 ቀን የቀን ስራ የሰራሁት ነው። ነገም ተነገ ወዲያም ደግሞ ሰርቼ ጨምርላታለሁ። አይሻልም ሩታዬ? እሺ አሹ፣ ጎበዛሹ። እኔም ደግሞ ደሞዜ ሲደርስ ጨምርላችኋለሁ። እሺ ሮማኔ፣ እምዬ እኮ የመታከሚያ ነው እንጂ የሚቸግራት ሌላውማ አለ ይመስገን። አይ አታስባሹ፣ እኔ ልክላታለሁ። ግን ደግሞ አሹ። ምን ሩታዬ? መቼ ነው ግን እማዬ ጋር የምትወስደኝ? እዛ ምን ትሰራለሽ? ልተዋወቃቸው ነው። እንሄዳለን። ግድ የለም እንሄዳለን ሩታዬ። ይኸውልሽ እዛ ደግሞ ብርሃኔም ሄለንም አለች። በደንብ ሞቅ አድርገን ነው ወስወስ ዝም እናደርገው። ሮሚዬም አለች። አይ ሩታ፣ እኔ እኮ እዛ መሄድ አልችልም። አሹን ብትሆን ወደዛ መሄድ የለብን። በኋላ ጥሩ ነገር አይፈጠርም። እስከ መቼ ሮሚ? እምዬ በጣም ናፍቃኛለች። ደግሞ እምዬ ያለ እኔ እንጂ ሌላ ልጅ ማን አላት? እሱን ሳልረዳ ቀርቻ አይደለም፣ ግን ደግሞ ጫኔና ጋሼ ዝም አይሉ። አይ የፈለጉትን ያምጡ፣ እሄድባቸዋለሁ። አይ ለምን? እዛ መሄድ አደጋ የሚያመጣ ከሆነ ለምን ማሚን እዚህ አታመጣት? አይ ሩቴ፣ እምዬ ከተማ መምጣቱ መች ትፈልገውና
ታዲያ ምን ይሻላል? አታስቢ አንቺ ሩታዬ፣ መሄድ ታለብኝም እኔ ራሴ ጀምዬ ናያታለሁ። ይቅርታሽ፣ በእኔ ምክንያት ነው ሁሉ ነገር የመጣብህ። አንቺ ምን አጠፋሽ ሮማን? አንቺ ምንም ያደረግሽው ነገር የለም። ባይሆን ስራሽን በደንብ ስሪና ለነዛ ከይሲዎች ማንነትሽን አሳይ። አይቀርምሽ፣ ሁሉንም አንድ ባንድ ያዩታል። በሉ የማግዛችሁ ነገር ካለ ትነግሩኛላችሁ። ወዴት እየወሰድከኝ? ወደ ቤት ከምንገባ ሌላ ቦታ ልውሰድሽ። ለአንቺም ደግሞ ቤት መሆኑ ጥሩ አይደለም። ይህን ሰሞን ግን እንክብካቤ አብዝተሃል። ካሁን በኋላ እንደዚህ ነው። ለመች? ኧረ እባክህ ምን ተገኘ? ይኸውልሽ ቅምጥ፣ አንተ ምንድን ነው ዛሬ? ምንም አይደለም ቅምጥ። አባባ ካረፉ በኋላ ለሰከንድ እንኳን ብትለይሽ ምን ሆና ነው ብዬ እጨነቃለሁ። እሺ ግን የሆነ ነገር አለ። ምንድን ነው እሱ? ምንድን ነው? ያው ባቡሬን ይሰጠኝ ደብዳቤ ነው። አባባ ነው ለኔ ያስቀመጠው። እንዴ ለምን? ኑዛዜና ደብዳቤ ነበር። ደብዳቤውን ግን አላነበብኩት። ግዴታ ከኔ ጋር መሆን አለበት? አንተ ታነብልኛለህ እና መጀመሪያ ከዚህ ቦታ እንሂድ። እሺ ነኝ። ቆይሽ አሁን ምኑን የሚያስቀው? እሺ በቃ ይቅርታ ተውኩት። ይኸውልሽ አይደል አሁን የምሬን ነው። ከዚህ በኋላ ስለ ባቡሬ ሳውራ እንድትስቂ አልፈልግም። እሺ በቃ ደልዬ ይቅርታ። አንቺ ልጅ ያምሻል። ጤነኛ አይደለሽም። አይ አይደል ለልዬ ግን እንዴት ነው ከባቡሬ ጋር በጣም እየተቀራረባችሁ ነው? አይ አይደል አንቺም እንደሌሎቹ ማሰብ ጀመርሽ? ቆይ የተቀራረበ ሰው ሁሉ ሌላ ነገር አለው ማለት ነው እንዴ? ወይስ ባቡሬ ያለሽ ነገር አለ? እሱማ ምን ይለኛል? ለእኔ የሆነ ነገር አለኝ ማለት እኮ ለአንቺ እንደነገረሽ ቁጠሪ። እሺ ታዲያ ምን አይተሽ ሙድ መያዝ የጀመርሽ? ይቅርታ አይደልዬ፣ እንደዛ አስቤ አይደለም። አለ አይደል ለምትወዱ ሰው እንደዚህ ቢሆን ብለሽ የምትመኙ እንደዛ አስቤላችሁ እኮ። እርግጠኛ ነሽ አይደል? አዎ እንደዛ ነው የሆነው። ምን ነው መመኘት አይቻልም? አይ አይደል አሁን እንኳን እንደዛ አይነት ሀሳብ የለኝም። ኤላ ብዙ ነገሮችን አበላሽቶብኝ ሄዷል። ከዚህ በኋላ ማፍቀርም ሆነ የፍቅር ግንኙነት መጀመር አይመስለኝም። እሱን እርሱ ለልዬ፣ አሁን ወደፊት እንጂ ወደ ኋላ የለም። አይ አይደል አንቺ እንደምትይው ቀላል ነገር አይደለም። ያለፉ ክህደቶች ዛሬ ላይ ሰው ለማመን በጣም ያስቸግራሉ። ሰው ማመን እኮ ፈልጋለሁ፣ ግን በቃ ያንን ማድረግ አልችልም አይደል? ትችያለሽ ለልዬ፣ ቀረሽበት እንጂ ደግሞ አልቀረብሽም። ፈጣሪ የማይጠቅመንን ሰው ወስዶ የሚጠቅመንን ይሰጠናል። ደግሞ እንደዛ እየወደድሽ ትቶሽ ከሄደ መጀመሪያም ላንቺ አልተፈጠረም ማለት ነው። አዎ አምኛለሁ አይደል? ኤላ ከዚህ በኋላ የኔ አይሆንም። ከዚህ በኋላ የሚመጡት ሰዎች እንኳን በፍቅር መቀበል አልችልም። ወንዶችን ከወንድምነት በዘለለ በሌላ ነገር ማሰብ የምችል አይመስለኝም። ግን ምንም ምክንያት ማቅረብ አልፈልግም አይደል? እሺ በቃ አንቺ እንደተመቸሽ። ግን አደራ ለልዬ፣ አንቺን ብለው የሚመጡ ሰዎችን በኤላ ምክንያት እንዳትጎጃቸው። ማን ይመጣል ብለሽ አሰብሽ? ምናልባት ባቡሬ። አንቺ ልጅ ቀያምሻል እንዴ? ከቅድም ጀምሮ ባቡሬ ባቡሬ እስቲ ነበር። ዋ ስራት እረፊ እንዳንተ። ራስሽም እየመለሽ እንጂ ማለት ነው። ታውቂያለሽ እስር ቤት ሆኜ ይህን ጉርሻሽን እያሰብኩ ብዙ ጊዜ አልቅሻለሁ። ይቅርታ አድርግልኝ። ከዚህ በኋላ ካጠገብ አለች። እሺ ማዘሯ፣ አሁን ግን በቃኝ። ብሎ እንጂ አይ በቃኝ ማዘሯ። በቃ አሁን ይጠብቃለሁ። ሰው አይ እኔ አነሱ ጥላች ትዞራለች። ከኪንጎ ጋር የአባቷን መቃብር ለማየት ሄደች። ግን ቆየች። ለምን እንደሆነ አላውቅም። እስካሁንማ እዛቱ ነው። አጠገቧ ኪንጎ ስላለ ተዋት ትመጣለች። እሺ ማዘሯ። ቆይ አንተ እንዴት ብቻ መጣ? እና ከማን ጋር ልምጣ? የኔ ልጅ ሰላም ይዤ ሴት አለች። ለምን ጥልሃት መጣ? እሷ እኮ ቤቷ እዛ ነው። እኔ ደግሞ ከእናትና ከእህቴ ጋር ጊዜ ላሳልፍ ብዬ ነው የመጣሁት። አይ ልጄ፣ በሌሊማ ቀልድ የለም። በል ተነስ፣ አለበለዚያ እንሄዳለን። ወዴት? በቃ አደይን ይዛሃት ነው። እኔ ማዘሯ፣ ለሊ እኮ ትንሽ ልጅ አይደለች። ደግሞ አደይም አጠገቧ ነች። ብቻዋን አትሆንም።
አታስቢ። የኔ ምስኪን ልጅ ስለ ቤተሰቦቿ አጫውታኝ ነበር። በጣም ጥሩ ልጅ ናት። የእኛን እንደዚህ ለመሆን ብዙ ነገር አድርጋለች። ለእኔ ደግሞ ትልቅ ባለውለታዬ ናት። እኔ ከእናንተ ነጥዬ አላያትም። እሱማ ለሊ በጣም የምትለይ ሴት ነች። እዚህ ምድር ላይ እንደዚህም አይነት ሴት አለ እንዴ? የምልባት ሴት ነች። አዎ ጥሩ ልጅ ናት። እንደዚህ አይነት ጓደኛ ሲገኝ ጠበቅ ነው። ጊዜው ከፍቷል ልጄ። በህይወት የማታገኛቸውን ሰዎች ጠበቅ አድርገህ መያዝ አለብህ። ለልዬ ደግሞ በጣም ጥሩ ቆንጆና አስተዋይ ልጅ ናት። አዎ ግን ቆይ ምን አስበሽ ነው? ምን አሰብኩ ወረቀቴ? ምን አለበት ይች ልጅ ቤተሰባችን ብታረጋት እንዴ? አዎ ልጄና ስትይ አልነበር? ታዲያ ምን አለበት? አይ ምንም የለበትም። በቃ ለእኔ የቴ ነች። እንደዛ ካልክ ይሁን። በኋላ አንዱ መጥቶ ሲወስዳት እንዳትነቃ ልጄ፣ ጠንቀቅ። ማን ነው የሚወስዳት? ለምንድን ነው የሚወስዳት? ታዲያ ልጄ ሴት ልጅ አይደለች? እንዴት ብላ አንተ ቁጭ ብላ ትጠብቅሃለች? ማዘሯ ደግሞ እኔና ለሊ እኮ ከጓደኝነት ውጭ ሌላ ነገር የለንም አይደል? አዎ ይሁና፣ እንጠብቃለን። ምንድን ነው የምትጠብቁት? ጊዜ ነው የሁሉ ፈራት ልጄ። ቆይ ሻው እኔ ከምናወራው ነገር ጋር ይገናኛል? ማዘሯ ተው ልጄ፣ ሁሉን ነገር ጊዜ ይፈታዋል። በላሁና እንሂድ። ወዴት? ሰላምዬ ጋር ነዋ። እሺ እንሂድ፣ ደስ ይለኛል። ግን ቅምጥል ስትመጣ ቤት ባዶ ነው እንዳይከፋት። አንተ ትመልሳለህ፣ አለበዛ ደግሞ ሰላምዬን ይዘናት እንመጣለን። ኧረ ማዘሯ ምን ነው እንዴ እሱ ነገር? ቆይ ሽማግሌ ሳይላክ ይሆናል እንዴ? እሱማ ልክ ነህ። በእህትነት ይሻለኛል ያልከው አንተ፣ እኔ አላስገድድም። አይነት ትጫወችብኛለሽ። በቃ ምን እኔ ብቻ አንተም እየቀለድክብኝ አይደል? እንዲያታውቅም ብለህ እንኳን ከአንተ አይን ከሰላምዬ አይን ብዙ ነገር አነባለሁ። እኔ አንቺን አልችልሽም ማዘሯ፣ ዝም ብል ይሻለኛል። በቃ እንውጣ። እንሂድ። ሮማን ሮማን፣ ምን ያስጮሻል? መለከትሽ ማተፍቃጭ። አቤት ፍቅር ጠራሽ? አንቺ ምንድን ነው የሚያሽከረክርሽ? አልገባኝም። የት ነበርሽ? ውጭ ነበርኩ። ውጭ ምን ትሰራለሽ? ካሹ ጋር እያወራሁ። እዚህ እኮ የተቀጠርሽው አርፈሽ ስራሽ እንድትሰሪ ነው እንጂ አሹ እንድታወሪ። ከማንም ጋር ብታወራ አንቺ ምን አገባሽ? ሩታ አንቺን አይመለከትሽም። ልጅቷን ዝም ብለሽ አጨቅጭቂያታ። ሩታ ምን? እባካችሁ በእኔ ምክንያት አትጣሉ። ተው። ዞር በይ አንቺ ደግሞ ለዛ። ልጅቷን ጫፏን ስትነኪ እንዳለሽ፣ እንኳን ጫፏን መንካት አለም ስትናገሪያት እንዳለሽ። እሺ ሩታ አንቺን አይመለከትሽም። በማያገባሽ ነገር አትግቢ። እናንተ ልጆች ምን እያደረጋችሁ ነው? እማዬ ፍቅር ምን ብዬሽ ነበረ? ምን አልሽኝ እማዬ? አታያቸውም እንዴ? ለሁለቱ ነው እኮ ሊደበድቡኝ ነበር። አውቃ ነው ማሚ። አሁንም ቢሆን ሮማንን ማሰቃየት አላቆመችም። እማዬ አውቃ ነው። እኔ ምንም አላደረኩም። እናንተ ልጆች ሁለተኛ ስትጣሉ እንዳለ ያላልኩ? ያው ከዚህ በኋላ ተከባብራችሁ የምትኖሩ ከሆነ ተከባብራችሁ ኑሩ። አይ የምትሉ ከሆነ ግን እማማ ጋር ነው የምወስዳችሁ። እዛ ስነ ምግባር ተምራችሁ ትመጣላችሁ። ወደሱ ይህንን ደብዳቤ ስታነቢ ምናልባት እኔ ካጠገብሽ ላልሆን ይችላል፣ ግን ልጄ እወድሻለሁ። ይህንን ዱርዬ ተከተለሽ መሄድሽ ቢያናደኝም አደይና ለሊ ጥሩሽ ነው ሲሉኝ ትንሽ ልቤ ተረጋጋለ። ግን አደራሽን ልጄ ራስሽን ጠብቂ። አባትሽ በጣም ይወድሻል። መቼም እንዳለሽ ልጄ የባቡሬ እናት ማለት የአንቺ እናት ከማግባት በፊት ያገባት የመጀመሪያ ሙሽሬ ናት። ባቡሬ የአባትሽ ልጅ ወንድምሽ ነው። እናቱም ሚስቴ ነበረች። ከዛ ውጭ ያለውን ታሪክ ታውቂዋለሽ ልጄ። ልጄ ላይሽ ብናፍቅም ስላላገኘሽኝ ይቅርታ። አንቺን ግን ከዚህ በላይ መጠበቅ አልቻልኩም። በጣም ጥሩ ጓደኞች አሉሽ። የእነሱ ለተናደርሽኝ ልጄ ለእኔ ብዙ ነው ያደረጉልኝ። ራስሽን ጠብቂ ልጄ። ሞተ ብለሽ ሐዘን እንዳትቀመጪ። እኔ ጊዜ ደርሶ ነው ወደ ፈጣሪ የኩት። አትዘኝ ልጄ፣ ሁሌም ደስተኛ ሁኚ። ጎረምሳሽንም ተው ይሻላል ተው በይልኝ። እወድሻለሁ።